በዚህ ምክንያት በቡሊንግ ምክንያት ራሷን አጥፍታ ከዚህ ዓለም በሞት ተለይታለች ማለት ነው። እና ይሄ ፖድካስት እንግዲህ በጣም ብዙ ሰው የሚያየው ሚሊዮን ሰው የሚያየው ነው አይደለ? እና ድል is very beautiful ህጻናቶችን ወይም ደግሞ ታዳጊዎችን ምናምን ዱብዬ ምናምን አንቺ እንደዚህ ምናምን የኔ ድንቡሽቡሽ የኔ እንትን ምናምን እያለን እንደው እንደ ኮምፕሊመንትም የመሰለ አይነት ነገሮችን እንናገራለን። Hi my people, እንዴት ናችሁ? Thank you so much for watching again. Oh my goodness, listen. Okay, listen. Should I keep the shades or take it off? እናውልቀው። እሺ እንዴት ናችሁ? ሳምንታችሁ እንዴት ነበር? ሃኒቤ ፖድካስት ፋሚሊ በጣም ነው የማመሰግነው እያያችሁ ስለሆነ፣ ሰፖርት እያደረጋችሁኝ ስለሆነ። ኮሜንት፣ ላይክ፣ ሼር ማድረጉን እንዳትረሱ ፕሊዝ። ሰብስክራይብም አድርጉ። ያው እንግዲህ ከእናንተ ምንም የሚቀንስ ነገር የለውም፣ ፍሪ ነው። ስለዚህ ፕሊዝ ሰፖርት አድርጉ። ዩ ሃቭ ቱ ሰፖርት ዩር ገርል አይደል? ግድ ይላል። እንዴት ነበር ሳምንታችሁ? ያው እንዳልኳችሁ እንግዲህ ሰንዴይ ነው ብዙ ጊዜ ሪከርድ ማድረገው እና በጣም ነበር የሚያስቀው። ቅድም ብታዩ እንደተባባል ነው በየኤፒሶዱ አውትፊት ቼክ ኦር አውትፊት ኦፍ ዘ ዴይ አስገባለሁ ብያቸዋለሁ አይደለ? እና እሱን ለማድረግ በቃ ማይ ሀዝበንድ ኢዝ ማይ ፕሮዲውሰር አላልኳችሁም? እና እንደዚህ ነው መሆን ያለበት ምናምን እያለኝ በጣም በቃ የሚያስቅ ነበር። እና እንዳውም ይሄን ነበረ ቀርጾ ዩቲዩብ ላይ ማውጣት ምናምን እያልኩት በጣም እየሳቅን ነበረ። ኢትስ ፋን፣ በቃ ደስ ይላል ብታዩ። እስፔሻሊ ደግሞ ስቴይ አት ሆም ማም የሆናችሁ ማለት ነው፣ ፕሊዝ ጌት ኢንቱ ዲስ። በጣም ፈን ነው፣ ኢንተርቴኒንግ ነው፣ ደስ ይላል። በቃ ለራሳችሁ የሆነ ሰዓት ሰጥታችሁ ምናምን ፈን ማድረግ በጣም አሪፍ ነው ብዬ ነው የምመክራችሁ። ያው ግዴታ ዩቱብ ወይ ሶሻል ሚዲያ ምናምን የለበትም፣ ግን whatever brings you joy, do it. You can take like 30 minutes a week for yourself. Yes, you can. ለራሳችሁ 30 ደቂቃ እና 20 ደቂቃ መስጠት በሳምንት ግድ ይላል ማለት ነው። እና ያንን ነው ላችሁ የምፈልገው። በተረፈ ዛሬ ማውራት የምፈልገው ባዲ ሼሚንግ ኢን አወር ካልቸር እንዴት ነው የምታዩት? ባዲ ሼሚንግ ማለት የሰዎችን ቁመና በተመለከተ ወይ አቋም ወይ ደግሞ ተፈጥሯዊ የሆኑ ነገሮችን በተመለከተ የምንሰጣቸውን አስተያየቶች ወይ ደግሞ መቀለድ በሰዎች ቁመና ተክለሰውነት ነው የሚባለው። በተክለሰው አቤት አመጣሁት አማርኛውን ተክለሰውነት የመቀለድ ወይም ደግሞ እንዴት ነው ሼሜ ማድረግ ወይም ደግሞ በክፋት ሳናስብ አንዳንዴ የምንሰጣቸው ኮሜንቶች አሉ፣ አስተያየቶች አሉ እና ምን ያህል ሊጎዳ እንደሚችል እስቲ እንድንነጋገር ፈልጋለሁ። ምክንያቱም ሰሞኑን እንግዲህ ሁላችሁም እንደሰማችሁት በጣም የሚያሳዝን ዜና ነበረ ሶሻል ሚዲያ ላይ ሲዘዋወር የነበረው። የ13 ዓመት ታዳጊ ፊዮሬላ የምትባል ልጅ በዚህ ምክንያት በቡሊንግ ምክንያት ራሷን አጥፍታ ከዚህ ዓለም በሞት ተለይታለች ማለት ነው። እና ቤተሰቦቿ ላይ ምን ያህል ሀዘን ሊፈጥር እንደሚችል ይሄ እንኳን ለቤተሰቦቿ ለእኛ ራሱ እንደ ሶሳይቲ በተለይ ደግሞ ልጆች ላለን ሰዎች በቃ ይሄ ዌክ አፕ ኮል ነው። ላይክ ኢቭን እንደ ሶሳይቲ በጣም ዌክ አፕ ኮል አይደለ ቱ አድረስ ላይክ ዲስ ኢሹስ። እና እኔ በቃ ዜናውን ስሰማ በጣም ደነገጥኩኝ። ልጅቷ አሜሪካ ነገር ምናምን ብዬ ነበረ።
ግን አይ ቲንክ ኢትዮጵያ ነው የምትኖረው እና ኢትዮጵያ ውስጥ ደግሞ እንደዚህ አይነት ነገር ሰምተን አናውቅም። ተሳስቼ ከሆነ ኮመንት ላይ ጻፉልኝ። እኔ ግን እስከሰማሁት ድረስ አይ ቲንክ ኢትዮጵያ ውስጥ ነው ይሄ ነገር የሆነው እና ካልቸራችን ምን ያህል መቀየር እንዳለበት ባይዘዌ እንደዛ ስል ኢትዮጵያ ብቻ አይደለም። ይሄ አሜሪካን ሀገርም በተለይ እንዳውም እዚህ ሀገር በጣም ኦፕንሊ ስለምናወራ ስለሚወራ ዶኪመንትሪም ስለሚሰራ እንደዚህ በቡሊ ምክንያት ታዳጊዎች ምን ያህል ህይወታቸው አደጋ ላይ ሊወድቅ እንደሚችል በዶኪመንትሪም በተለያየ ሚዲያዎች ስለሚነገር ኦፕንሊም ደግሞ እንደ ሶሳይቲ ስለምናወራው በጣም የታወቀ ነገር ነው። ኢትዮጵያ ውስጥ ግን ምንም ያን ያህል ሲሪየስሊ የሚወሰድ ነገር አይደለም። በቃ እንደ ኖርማል ነገር ነው የሚታየው እና I think this is the wake up call for us as a society to address like this issue. ምን ያህል አደገኛ እንደሆነ በጣም ኦፕንሊ ማውራት አለብን፣ መናገር አለብን እና ደግሞ መቅረት ያለበት ነገር ነው። በጣም መቅረት ያለበት ነገር ነው። ምክንያቱም imagine we lost a life because of this ማለት ነው። ያን የታዳጊ ልጅን ህይወት ማጣት በዚህ ምክንያት እንግዲህ ምን ያህል አሳሳቢ እንደሆነ መገመት እንችላለን ማለት ነው። እና ጋይስ ዛሬ በቃ ያው በጣም ሲሪየስ ነገር ስለሆነ ነው በጣም ሲሪየስ ሆኜ እያወራው ያለሁት። እና እኔ ይሄንን ዜና ስሰማ በጣም ነው የደነገጥኩት። ማለት ኦብቪየስሊ እዚህ እንሰማለን በየጊዜው እንደዚህ አይነት ነገሮች ምናምን። አንዳንድ ጊዜ ደግሞ በጣም ስትሰሙም ይሄ ዲሰንሲታይዝ ትሆናላችሁ ይመስለኛል እና በየጊዜው ነው የምንሰማው። እዚህ ኢትዮጵያ ግን ሰምቼ አላውቅም እና was shocking to me ማለት ነው። በጣም ሾኪንግ ነበረ እና ላልሰማችሁ ሰዎች ምንድን ነው የሆነው? እቺ 13 ዓመት ታዳጊ ፊዮሬላ የምትባል በጣም ጥሩ ፋሚሊ ውስጥ ያደገች ናት። ቤተሰቦቿ በጣም የሚወዷት። እንግዲህ አባቷ የተናገረውን ሶሻል ሚዲያ ላይ አንድ ልጅ ቪዲዮ ሰርቶበት እሱን ነው ያዳመጥኩት። ምናልባት ስቶሪውን ስናገር የተሳሳትኩት ነገር ካለ ኮሜንት ላይ አርሙኝ። አም ኦኬ ወታል። እኔ ግን እንደሰማሁት በቃ አባቷ በጣም ነው የሚወዳት። እህቶችም አሏት፣ ሌሎች ልጆችም አሉ ቤት ውስጥ እና እች ልጅ እንግዲህ ክብደቷ እየጨመረ ይመጣል የሆነ ጊዜ ላይ። በዛ ምክንያት ሶሻል ሚዲያ ላይ እዚህ ቲክቶክ ላይ እና ትምህርት ቤት ላይ ምናምን ቡሊ ትደረጋለች ማለት ነው። እና ምን ያህል ሲሪየስ እንደሆነ ቤተሰቦቿ አልተረዷትም። እሷ ግን ሳታስበው በጣም ኢንሴኪዩር እየሆነች አላስፈላጊ የሆነ ዲፕሬሽን ውስጥ አይ ቲንክ እየገባች ትመጣለች ማለት ነው። ማንም ግን ያወቀላት ሰው የለም። ይሄ ነውም ብላ አትናገርም። አንዳንድ ነገሮች ላይ ግን አይ ቲንክ there was some signs ምናልባት እንደ ቀልድም የምትላቸው ነገሮች ነበሩ ምናምን፣ ግን በቃ ያን ያህል ሲሪየስ ነው ብሎ የገመተው ሰው አልነበረም። ስለዚህ ባልታሰበ ምክንያት ባልታሰበ አይነት ራሷን ታጠፋለች ማለት ነው። ይሄ በጣም በጣም ሊያሳዝነን የሚገባ በጣም ሲሪየስ የሆነ ነገር ነው ጋይስ። ይሄ እንደ ቀላል ስታሳዝን ምናምን ብለን የምናልፈው ነገር አይደለም። ምክንያቱም ዛሬ እነሱ ቤት የገባ ነገር ነገ ሌሎቻችን ቤት ይገባል በእርግጠኝነት ማለት ነው። አሜሪካን ሀገር እኔ እንግዲህ አሁን ገና ነው ወላጅ የሆንኩት፣ ግን ወላጅ ከሆንኩኝ ጀምሮ the number one worry I have ሁል ጊዜ ከባሌ ጋር ቁጭ ብለን ስናወራ የምነግረው ነገር ምን እንደሆነ ታውቃላችሁ? እንዴት ነው ፕሮቴክት የምናረጋት? እንዴት ነው ልጃችንን ፕሮቴክት የምናረጋት? ትምህርት ቤት መሄድ ስትጀምር ስፔሻሊ እንዴት ነው ፕሮቴክት ልናረጋት የምንችለው? በቃ ምክንያቱም በጣም 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 bullying is such a big issue በተለይ በታዳጊ ልጆች ላይ ገባችሁ? ምክንያቱም አይ ቲንክ የሆነ ከተወሰነ እድሜ በኋላ አትሊስት በትንሹም ቢሆን የሆነ ያህል ኮንፊደንስ ቢልድ እናረጋለን፣ እራሳችን ፕሮቴክት ማድረግ እንችላለን። we can stand up for ourselves at least። እነዚህ ታዳጊዎች ግን ገና አልደረሱም ለእንደዚህ አይነት ነገር። ገና ምንም ይሄ ስለ ያን ያህል ኮንፊደንስም የላቸውም። በተለይ ደግሞ
ቫልዩ ያደርጋሉ። ይሄ ፒር ኦፒኒየንን የጓደኞቻቸውን የአካባቢያቸውን ምናምን ኦፒኒየንን በጣም ቫልዩ ያደርጋሉ አዳር ኤጅ ማለት ነው። እና በተለይ ከሰውነታቸው ጋር ከአቋማቸው ጋር ተያይዞ የሚሰጡ ኮሜንቶችን በጣም ሲሪየስሊ ነው የሚወስዱት። በጣም አፌክት ያደርጋቸዋል፣ ሳይኮሎጂክሊ በጣም ይጎዳቸዋል። እና እቺ ልጅም እንደዛ ነው እንግዲህ የሆነችው። እና እኔ አሁን እንግዲህ ወላጅ እንደመሆኔ እንዳልኳችሁ በጣም ረጅም ሰዓት እንዳውም ስናወራ ከባሌ ጋር ምለው እኔ እንዴት ነው ፕሮቴክት የምናረጋት? ትምህርት ቤት ስትሄድ እኮ ቡሊ ልትደረግ ትችላለች፣ ምናልባት ላትነግረን ትችላለች። ኦብቪየስሊ እንደ ወላጅ በጣም 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 ኦፕን እንዲሆኑ ሁሉ ነገር እንዲያወሩን ምናምን ማድረግ ግዴታ ነው፣ ግድ ይለናል። ግን እንደዛም ሆኖ አንዳንድ ጊዜ ብዙ ማናቃቸው ነገሮች ሊኖሩ ይችላሉ፣ ቢሃይንድ ደ ሲንስ ማለት ነው። ትምህርት ቤት ሲሄዱ ምናምን ሁሉንም ነገር ላይነግሩን ይችላሉ። እና እንዴት ነው ፕሮቴክት የምናረጋት ብዬ በጣም እጨነቃለሁ። እና እኔ ወላጆቿ በጣም 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 በቃ እኔ ምን አይነት ሀዘን ውስጥ እንዳሉ መቼም መገመት አያቅተንም። ሜይ ሺ ረስት ኢን ፒስ። I don't want to get emotional። እና ጋይስ ከዛ ጋር ተያይዞ በእኛ ካልቸር በጣም ኖርማል ነው ይሄ ነገር። በቃ እንግዲህ አሁን ይቺ ልጅ ሶሻል ሚዲያ ላይ እናያለን በየጊዜው አይደለ? ሶሻል ሚዲያ እንደዚህ ከክብደት ጋር ምናምን ተያይዞ ወይም ከፊዚካል አቋም ጋር ብቻ ሳይሆን ቡሊንግ በጣም በቃ እንደ ካልቸር ሆኗል። እስፔሻሊ ደግሞ ሶሻል ሚዲያ ላይ ማለት ነው። በስነ ስርዓት አንዳንዱ ሰው ፌክ አካውንት ከፍቶ ለመሳደብ ሶሻል ሚዲያ የሚጠቀም ሰው አለ። በየሰው ኮሜንት እየሄደ ወይኔ አንቺ እኔ እንኳን ማለት ነው እኔ እንኳን I don't really take nobody, no clowns ይቅርታ ለነገሩ like you know you have to call clowns right? That's what they are really። ብዙ ሲሪየስ ያልወስዳቸውም፣ ግን ግንባርሽ ምናምን እያለ ኮሜንት የሚያደርግ ብዙ ሰው አለ ቲክታክ ላይ ማለት ነው። እና ግንባሬ ምን ይሁን አበሻ አይደለው እንዴ? አበሻ እኮ ሁላችንም በግንባራችን ነው የምንታወቀው። እና and I know I still look beautiful, so I don't really care. ግን let me get back to my serious topic። ሶሻል ሚዲያ ላይ የእውነት ፌክ አካውንት ከፍተው ቃል ሰውን ለመሳደብ እንትን የሚሉ ሰዎች አሉ። በቃ ፐርፐዛቸው ይሄ የሆነ ሰዎች አሉ። እና በቃ እንደ ካልቸር እንደ ኖርማል ነገር ነው አሁን እየታለፈ ያለው። በቃ ኢትስ ኦኬ አይነት ነገር አለ አይደለ? ላይክ እንዳውም ላይክ ለምትሳደቡ ሰዎች ምናምን ብዬ እኔ ብዙ ቪዲዮ ሰርቻለሁ ባይ ዘ ዌይ። እና ኮመንት የሚያደርገው ሰው ራሱ ምን አንቺ ኢግኖር አታረጊያቸውም እንዴ? ሁ ኬርስ ምናምን ነው የሚለው። እኔ ኢግኖር አረግኳቸው። እሺ፣ ግን ታዳጊዎች ደግሞ አሉ ሶሻል ሚዲያ ላይ ናውዴይስ አይደለ? ልጆቻችንን አንዳንድ ጊዜ በጣም ፕሮቴክት ማድረግ መቻል አለብን። በተለይ ሶሻል ሚዲያ ላይ በቃ መጠቀም የለባቸውም። እስፔሻሊ until they're 18 ምናምን ሶሻል ሚዲያ ላይ ምንም በቃ መጠቀም የለባቸውም። ምክንያቱም በጣም ብዙ አይነት ሰው ነው ያለው። እና አንዳንድ ጊዜ ፕሮቴክትም ለማድረግ ዲፌንድም ለማድረግ ምናምን በጣም ትሪኪ ነው ሲቹዌሽኑ። እና እንደዚህ አይነት ካልቸር አለን ከድሮም ጀምሮ። ደግሞ በተለይ ደግሞ አንቺ ዱብዬ ኧረ እቺ ልጅ ጨመረች። ኢቭን ትምህርት ቤት እያለን እኔ ኒክኔም ሁላ የሚሰጣቸው ልጆች ነበሩ ማለት ነው። ብዬ ምናምን እንዳውም አንዳንድ ማለት ማልፈልጋቸው ራሱ መድገም ማልፈልጋቸው አይነት ኒክኔሞች የሚሰጣቸው ሁላ ልጆች ነበሩ ማለት ነው። በባዲ ሼሚንግ ከባዲ ሼሚንግ ጋር ተያይዞ እና ይሄ ካልቸር በጣም መቀየር አለበት። እኔ የዚች ልጅ ህልፈት ለሁላችንም ጋይስ እንደ ኢትዮጵያዊ እንደ ሀገር ዌክ አፕ ኮል ነው መሆን ያለበት። በጣም 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 መጠንቀቅ አለብን። ለምንሰጣቸው አስተያየቶች፣ ለምንሰጣቸው ኮሜንቶች፣ ለምንናገራቸው ነገሮች በጣም በጣም ኬርፉል መሆን አለብን።
አይም ቴሊንግ ዩ ጋይስ ማለት ነው። በተለይ አንዳንድ ጊዜ እነዚህ ልጆችን ህፃናቶችን ወይም ደግሞ ታዳጊዎችን ምናምን ዱብዬ ምናምን አንቺ እንደዚህ ምናምን የኔ ድንቡሽቡሽ የኔ እንትን ምናምን እያለን እንደው እንደ ኮምፕሊመንትም የመሰለ አይነት ነገሮችን እንናገራለን እና ምናልባት ለክፋት አስበነው እኮ አይደለም እኛ አይደለም ድሪንክ ሰም ዋተር ግን እነሱ ላይ እንዳውም ታዳጊዎች ላይ የማያውቁ ይመስለናል እንጂ ህፃናቶች ላይ የማያውቁ ይመስለናል እንጂ በጣም በጣም ተጽዕኖ አለው። በጣም ነው በራስ መተማመናቸውን ኮንፊደንሳቸውን የሚጎዳው። ኢንሴኪር እንዲሆኑ ነው የሚያረጋቸው። ስለ ትምህርት ስለ ምናምን ስለ ጨዋታ ማሰብ ትተው በቃ ስለ ፊዚካላቸው እንዲያስቡ ገና እንደው አድገው እንኳን ያልጨረሱ ልጆችን ነው ምላችሁ እንደዛ እንዲሆኑ ነው የሚያደርገው። እና በቃ enough you know it's not funny it's not cool it's not በቃ ይሄ የሆነ ያለፈበት የድሮ አሮጌ ካልቸር ነው መቀየር አለበት ጋይስ። እና አብዛኞቻችን ደግሞ we need to start speaking up about this issue በጣም መናገር አለብን። እንደ ሶሳይቲ ኦፕንሊ ማውራት አለብን። ባዲ ሼሚንግ it's not okay it's not okay you get what I'm saying you never know what people are going through ብዙ ጊዜ በቃ አንዳንድ ሰው እንደ ፈኒ ነገር ምናምን የሚያወራው በቃ የሆነ ከመብላት ጋር ወይ ምናምን እንደዚህ ፉዲ ስለሆኑ ምናምን ነው። ሰው ሜዲካል ፕሮብለም ይኖርበታል። አንዳንዱ ሰው ናቹራሊ በቃ እንደዛ አለ እና ዩ ኔቨር ነው ምን አይነት ጀርኒ ውስጥ እያለፉ እንደሆነ ማሰብ መቻል አለባችሁ ይሄንን ማለት ነው። እና እኔ እንደውም ከዚህ ጋር ተያይዞ አንድ ልነግራችሁ የምፈልገው ማለት ነው ማይ ቤቢ አሁን ነው እናት የሆንኩት ብያቸዋለሁ። እና ከዚህ በፊትም ተናግሬያለሁ። ቲክቶክ ላይ አንድ ሾርት ቪዲዮ ሰርቼ ነበረ። አዲስ እናቶችን ልትጠይቁ ስትሄዱ አንዳንድ መጠንቀቅ ያለባችሁ ነገሮች እስፔሻሊ ደግሞ አሁን እንደዚህ ወይ ደግሞ ከክብደት መጨመር ጋር ተያይዞ ላይክ ለክፋት ሳናስበው የምንሰጣቸው ኮሜንቶች አሉ። ወፈርሽ፣ ጨምረሻል፣ ምናምን ተስማምቶሻል ምናምን አይነት እንደ ኮምፕሊመንትም ይመስላል ግን አይደለም እኮ ምንላቸው ነገሮች አሉ እና በጣም መጠንቀቅ አለባችሁ። ምክንያቱም ኦልሬዲ ልስን አፍተር ጊቪንግ በርት ማለት ነው ኦልሬዲ እኮ ታውቃለች እኮ በጣም ከድሮ ማንነት ወደ አዲስ ማንነት ነው እየመጣች ያለችው እቺ ሴት ማለት ነው። እና ሺዝ ኦልሬዲ ጎይንግ ትሩ አ ላት ሆርሞናል ቼንጅ አለ፣ ባዲ ቼንጅ አለ። በቃ the old you is gone and now you're already trying to get used to the new you እና ደግሞ አሁን ሰው ይመጣና እንደዚህ አይነት ኮሜንቶች ምናምን ይሰጣቸዋል ማለት ነው። አንዳንዶቻችን ምንም ላይ መስለን ይችላል። አሁን እኔ but I don't give a f about this kind of stuff ማለት ነው። ለአንዳንድ ሰው ግን በጣም በቃ ኦ ማይ ጎድነስ ብሎ በጣም ራሱን እንትን በቃ ኤንክሸስ እንዲሆን የሆነ አላስፈላጊ ኤንግዛይቲ ውስጥ እንዲገባ ነው የምታደርጉት እና በጣም መጠንቀቅ አለባችሁ ምናምን ብዬ የሰራሁት ቪዲዮ ነበረ። እና ከዛ ጋር ተያይዞ ምንድን ነው after I give birth ማለት ነው ሰው መቶ ሲጠይቀኝ ምናምን አንዳንድ ጊዜ ከጓደኛም ከፋሚሊም ምናምን she's a big girl ምናምን my baby ማለት ነው ስለ ልጄ ትልቅ ናት ወይ የኔ ምናምን የኔ እንትን ምናምን ኮምፕሊመንትም ነው ክፋት እኮ አይደለም ቤተሰብ እኔ አሁን የቅርብ ጓደኞቼ ቤተሰቦቼ ምናምን አውቃለሁ ለክፋት እንዳልሆነ it's just like በቃ it's just a culture thing or they think it's okay እንደዚህ አይነት ኮሜንቶችን መስጠት ማለት ነው። እና እኔም አውሬ አይደለ ምናምን ብዬ ነው ማልፈው። ከዛ ባሌ I'm not happy with this comments ደስ አይለኝም እንደዚህ ሲሏት ምናምን ነገር ኧረ እኔ እንዴ they're just joking እኮ ሲሪየስ አይደለም ምናምን አልኩኝ ማለት ነው። ከዛ በኋላ ግን አሁን የዚችን ልጅ ስቶሪ ከሰማኝ በኋላ ቲክቶክ ላይ I was like oh my goodness አልኩኝ። እኔ as a mother
ለካ I shouldn't be okay with this እንደ እናት ለካ ለልጄ ለልጄ I need to stand up like stop ማለት መቻል አለብኝ። በቃ ኖ ይሄ ነገር ልክ አይደለም እንደዚህ አትበሏት ምናምን ለካ ማለት መጀመር አለብኝ። አይ ኖ ገና እንግዲህ 4 ወሯ ነው፣ ግን እኔ አሁን በቃ ዝም ብዬ አድበስብሼ ወይ ስቄ ምናምን የማልፈው ነገር ሀቢት ይሆናል አይደለ? ኢትስ ኦኬ የሚለውም ሰው በቃ ኢትስ ኦኬ ምናምን እያለ ያስብና የሆነ የተደጋገመ ነገር ይሆናል። ስታድግሳ እንዴት ነው የሚሆነው አይደለ? እና ማለት የምፈልገው ምንድነው እንደ ወላጅም አልተለመደም በካልቸራችን ሰዎች እንደዚህ አይነት አስተያየቶችን ሲሰጡ ኮሜንቶችን ሲሰጡ ምናምን ኖ እንደዚህ አትበሏት ልክ አይደለም ስታፕ በጣም አግሬሲቭም ሳትሆኑ እኮ ማስቆም ደስ አይላትም እንደዚህ ስትሏት ፕሊዝ እንደዚህ አይነት ኮሜንቶችን አታድርጉ ምናምን ብሎ ለማለት አንዳንድ ጊዜ እንደ በእኛ ካልቸር በቃ የሆነ ይደብረናል አይደለ? ሰውን እንዲህ ብሎ መናገር። ምክንያቱም አንዳንድ ጊዜ ለክፋት አስበውም እንዳልሆነ ስለምንረዳ ማለት ነው። ያው ስትሬት አፕ ቡሊንግ እንዳልሆነ ስለምናውቅ፣ ስትሬት አፕ ቡሊንግማ ሲሆን ኢትስ አ ዲፍረንት ስቶሪ። ግን እንደዛ ስለምናውቅ አንዳንድ ጊዜ በቃ ተድበስብሰው አይደለ ምናምን ብላችሁ ስቃችሁ የምታልፉት ነገር ይሆናል። ግን መሆን የለበትም እና እኔ የፊዮሬላን ስቶሪ ከሰማሁኝ በኋላ was just like a wake up call for me ማለት ነው። oh my goodness አልኩኝ as a mother it's my responsibility ግዴታ አለብኝ። 4 ወርም ሆነች ምንም ሆነች ምንም አይነት እንደዚህ አይነት አስተያየቶችን ኦኬ እንዳልሆኑ መናገር I need to speak up for her ገባችሁ? እና ለልጆቻችን እንደዛ ነው ማድረግ ያለብን እንደ ወላጅ ማለት ነው። ፕሮቴክት ልናረጋቸው ይገባል። it doesn't matter who it is እና ፋሚሊ እንደዚህ አይነት አስተያየቶች በተለይ ልጆች ፊት ለፊት ሲሰጡ እንደዚህ አትበሏት she's beautiful ነው እንደዚህ አይደለችም ብለን ዲፌንድ ማድረግ መቻል አለብን። እነሱን ፕሮቴክት ማድረግ መቻል አለብን። አይ ቲንክ ያ ሞር አይ ቲንክ ሪአሹራንስ ይሰጣቸዋል አትሊስት ከኛ እና ደግሞ ኢቨን ትምህርት ቤት ሄደው እንኳን ቡሊ ሲደረጉ እነሱም ራሳቸውን ዲፌንድ ማድረግ እንዲማሩ ስታፕ እንደዚህ አትበለኝ ልክ አይደለም ይሄ I know myself even if you say that I'm beautiful ምናምን ብለው ብቻ ራሳቸውን ዲፌንድ ማድረግ እንዲችሉ ሞቲቬት ያደርጋቸዋል እኛ እንደዚህ አይነት ምላሾችን ስንሰጥ ማለት ነው። I hope I explained it good እና እንደ ወላጅ እንደዛ ነው ማድረግ አለብን። እንደ ሶሳይቲ ደግሞ ለጓደኛም ይሁን ለማናውቀውም ሰውም ይሁን ምናምን በዚህ ከባዲ ሼሚንግ ጋር ተያይዞ የምንሰጣቸውን አስተያየቶች ኮሜንቶች በጣም 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 ፊልተር ማድረግ መጀመር አለብን። I'm telling you guys እቺ ልጅ ማለት ነው ያለምንም አይደለም ህይወቷን ያጣችው ምናልባት ለብዙዎቻችን ዌክ አፕ ኮል እንድትሆን ነው ህይወቷን እንትን ያለችው እና this is some serious issue I'm telling you guys እኔ ፐርፌክት ሆኜ አይደለም ይሄንን የምነግራችሁ። እኔ ራሴ አንዳንዴ I'm pretty sure በጣም so many times ሳላስበው እንደዚህ አይነት ኮሜንቶችን ብያለው ለሰው እንደዚህ ብያለው ኢቨን ለገዛ ልጅ ራሱ የኔ ድንቡሽቡሽ የኔ እንትን ምናምን እያልኩኝ እንደ ኮምፕሊመንት እኮ ነው አይደለ? አሁን ግን ኢቨን እንደዛ ምላቸውን ነገሮች ራሱ በጣም በቃ እንዳስተውል በጣም ቬሪ ካሽስ እንደሆን ለምላት ነገሮች በጣም ካሽስ እንደሆን ምናምን አድርጎኛል። I'm telling you guys ማለት ነው ኢቨን ለራሴ ነው ምላችሁ ለራሴ እና በጣም we need to be careful እንደ ሶሳይቲ like I said ለሌሎች ሰዎች የምንሰጣቸውን ኮሜንቶች አስተያየቶች ኢቨን ደግሞ ጆኪንግ ሊሆን ይችላል እኮ ስፒኪንግ ኦፍ which ማለት ነው መጠንቀቅ አለብን። በጣም መጠንቀቅ አለብን። ፊልተር ማድረግ አለብን እራሳችንን we need to be more kind to others
ይሄ ምንም አይመስላቸውም ወይ በጣም ቅርብ ጓደኞቻችን ናቸው አብረውን ይስቃሉ ምናልባት እንደዚህ ስንል ምናምን ግን ቢሃይንድ ክሎዝ ዶርስ ምን እየተሰማቸው እንደሆነ አታውቁም ሎኪ ምን እየተሰማቸው እንደሆነ አታውቁም ምናልባት አብረዋችሁ የሚስቁት እንደዚህ አይነት ነገሮች በእነሱ ፊዚካል እንትን ስትቀልዱ አብረዋችሁ የሚስቁት እናንተን አንካምፍተብል ለማድረግም እኮ ሊሆን ይችላል አይደለ አሁን እኛ በተለይ ካልቸራችን ምንድነው በቃ ሰው ሼም ማስያዝ ምናምን አንፈልግም ይደብረናል አይደለ በቃ ወይ ደግሞ ሼም ይዘናል ምናምን ብለን ላይክ ቢደብረንም አይደለ ምናምን ብለን እናልፋለን እንደዛ ስለሆነ ኢትስ ኦኬ ማለት አይደለም አይም ቴሊንግ ዩ ጋይስ ማለት ነው ባይደብራቸው ቢመስላችሁ አይደብራቸውም ብላችሁ ብታስቡ ራሱ it is not okay እና እኔ ለራሴ ገና ፕራክቲስ እያረኩት የሆነ ነገር ስለሆነ እየተማርኩ ያለሁት ነገር ስለሆነ ከእናንተ ጋር ሼር ማድረግ ስለፈለኩኝ ነው እኔ ፐርፌክት ሆኜ አይደለም እኔ አጥፍቻ አላቅም ማለት አይደለም እኔም እየተማርኩኝ ስለሆነ እናንተም በዚህ ላይ እስቲ ያላችሁን አስተያየት ማወቅ ስለፈለኩኝ ነው ኮሜንት ላይ ጻፉልኝ ከዚህ ጋር ተያይዞ እንዳውም ምን ሜንሽን ማድረግ ፈለኩኝ መሰላችሁ በጣም ማይ ፌቨራይት ፖድካስት ማለት ነው በጣም ወደው ፖድካስት is ወቸው ጉድ የኢትዮጵያውን ማለት ነው አይ ቲንክ አለ ከዚህ አሜሪካም አላቸው መሰለኝ እኔ ግን የኢትዮጵያውን ነው የሆነ ጊዜ ላይ ማየት ጀመርኩኝና በተለይ አንዳንድ ሞደውን እንግዳ ምናምን ሲጋብዙ በደንብ ነው ማያው በጣም ነው የሚመቹኝ they're so funny በጣም relatable ናቸው they're so relatable በጣም relatable ናቸው ምናምን በጣም ነው የሚመቹኝ ማለት ነው እና በጣም ነው ማያቸው በጣም ያስቃሉ በጣም ኢንተርቴን ያደርጋሉ እና ደግሞ በጣም ስማርት ናቸው ብዙ ነገር ደግሞ ትማራላችሁ ወጣቶችም ቢሆኑ ብዙ ነገር ትማራላችሁ ከነሱና obviously one of our my favorite is Mahi በጣም ደስ ትለኛለች እና እሷ ኢንጌጅመንት በኋላ የሰሩትን ኤፒሶድ እያየሁኝ ነበረ ሳተርዴይ ማለት ነው ምናልባት እኔ የፊዮሬላን ስቶሪ ከሰማኝ በኋላ ስላየሁት ይሆናል ኤፒሶዱን በጣም ትሪገር ያደረገኝ አንዳንዶቻችሁ በጣም የሚወደድ ፖድካስት ስለሆነ የሚወደዱ ልጆች ስለሆኑ ምናልባት አሁን ስለምናገረው ነገር ቅር ሊላችሁ ይችላል but it's okay I'm still going to say it because address like you know what I mean በጣም ባዘር ስላደረገኝ I want to address it እና በፖዚቲቭ እንድትወስዱትም ፈልጋለሁ ይሄ እነሱን ኮል አውት ለማድረግ ወይ ደግሞ ሼም ለማድረግ ወይ ደግሞ የሆነ ኔጌቲቭ እንትን ሳይሆን በቃ የተሰማኝን ነገር ከእናንተ ጋር ሼር ማድረግ ስለፈለኩኝ ነው ምናልባት ደግሞ ይሄን ቪዲዮ ካዩት እነሱም ለኔክስት ታይም ይማሩበታል ብዬ ስላሰብኩኝ ወይ ደግሞ ትንሽም ቢሆን ላይክ you know what it makes sense ምናልባት ሊያስብላቸው ይችላል ብዬ ስላሰብኩኝ ነውና ሳተርዴይ ስለማሂ ኢንጌጅመንት ፊያንሲዋን እንዴት እንደተዋወቀችው ምናምን በጣም ደስ የሚል ነበረ congratulations to her I'm so happy for her just like everybody else ከዛ በኋላ ግን በቃ ስለዚህ obviously we're talking about body shaming ከዛ ጋር ተያይዞ አንዳንድ ጆኮችን እንትን ጆክ አሚን ሲቀልዱ ነበር ቀልዶች ምናምን ነበሩ ጣል በተለይ ዮናስ ነው መሰለኝ መነጥር የሚያደርገው ኮፊያ የሚያደርገው ልጅ እና እሱም የራሱ ውፍረት ለመቀነስ የራሱ ላይ ጆርኒ ላይ ስላለ እንዴት ከሷ ፊያንሴ ጋር ባንድ እንዳረጉ ምናምን ሲያወራ ነበረ ከዛ በኋላ ደግሞ ሄደና ኤፒሶዱ የሆነ ሳሳይ በጣም በቃ እኔ የደበረኝን ቀልድ ቀለዱ ማለት ነው ቀለደ እሱ ነው መሰለኝ ኤኒዌይስ ቪዲዮውን አስገባላችኋለሁ ፕሊዝ ዋች ዘ ቪዲዮ ከዛ በኋላ ተመልሳችሁ የምናገረውን ነገር ምናልባት ሞር ሴንስ ሊሰጣችሁ ይችላል ማለት ነው it's all about the moment ገብቻል ከዛ ደግሞ እድልም ካላት የሰውነት ስፋት አንፃር ሁለት ወንበርና አንድ አፍቲዝ እንደዛም ፈርተን ነው ትንሽ እሱም አስፈርቶን ነው እንጂ እሱም ሀሳብ ነበረብን ገስት ውስጥ አድርገን እኮ አምጥተናት ይሆን ይዚ ሊመጣ ነው ዮሐንስ እንትኑ ላይ ቁጭ
ሰው ዮኒ እንዴት ነህ? እዚህ ጋር እንትን እንዲያደርግ ነበር። እዚህ ጋር ለሶስት ልንቀመጥ ነበር። ኧረ እድልዬ እንወድሻለን። የጭንቅ ጊዜ ደራሻችንን ግን እንደዚህ ቀላል ማለት አለብን። ፌር በጣም ስለ እድል እሷ ማሂ በሌለች ጊዜ ፊልን ስለምታረጋ ልጅ ሲያወሩ ስ በቃ እኔ አልተመቸኝም ያ ጆክ ማለት ነው። ማለት ምንም አያስቅም፣ በጣም ይደብራል። ዊርድ ነገር ነው የሆነብኝ ማለት ነው። እና ይሄ ፖድካስት እንግዲህ በጣም ብዙ ሰው የሚያየው ሚሊዮን ሰው የሚያየው ነው አይደለ? እና እድል is very beautiful we all know። እኔ 2 ኤፒሶድ ላይ ነው ምናምን አይ ቲንክ ጆኒ ራጋን ኢንተርቪው ያደረጉት ቀን ነው ትዝ አይለኝም፣ ብቻ የሆነ ኤፒሶድ ላይ ያየኋት እና ድምጿ በጣም ደስ የምትል ልጅ ማለት ነው። እና አም ፕሪቲ ሹር እነሱ ይሄንን ቀልድ ሲቀልዱ ለክፋት አስበውት አይደለም። ምናልባት ደግሞ ሜቢ it will hurt her feelings ብለውም ሳያስቡት ነው አይደለ? ወይ ደግሞ በቃ ኖርማል ነው ይሄ ጆክ ሜቢ in their friend ሰርክላቸው ላይ በጣም ኖርማል ሊሆን ይችላል። እሷ ፊት ለፊትም እንደዚህ አይነት ነገር ይቀልዳሉ፣ ወይ እሷ ማብራት ትስቃለች ምናምን እንግዲህ ብዬ ነው የማስበው። ለዛ ይሆናል እንደዚህ ካምፍተብል ሆነው ሲቀልዱ የነበረው። ግን እኔ ማለት የምፈልገው ምን እንደሆነ ታውቃላችሁ? አንደኛ wasn't funny, it was unnecessary፣ አስፈላጊ አይደለም። በቃ እንደዚህ አይነት ቀልድ በተለይ ደግሞ እንደዚህ ጓደኛ ለምትሉት ለምትቀርቡት ሰው ምናምን በቃ ይደብራል። ከማን ነው አይደለ? እንደ ወጣት ምናምን we know better than that ብዬ ነው የማስበው። እና ምናልባት like I said እሷ ከምንም ላትቆጥረው ትችላለች፣ ወይ ደግሞ she's one of those people that jokes about like you know her own like whatever she probably ምንም ላይ መስላት ይችላል። ገባችሁ? እኔ ባሌ እሱም የክብደት የመቀነስ ጀርኒ ውስጥ ነው ያለው እና አንዳንድ ጊዜ ይቀልዳል፣ በጣም ሙድ ይዛል ምናምን he just you know he's comfortable በራሱ ላይ ይሰራል ምናምን። obviously ሁሉም ሰው የሚያልፈውን ጀርኒ ያልፋል። ግን I'm pretty sure outside እንደዚህ አይነት ነገር ቢኖር እኔ ራሴ ደስ አይለኝም። እኔ ራሴ በቃ ይደብረኛል ማለት ነው። እና I'm telling you guys እቺ ልጅ አሁን ይሄንን ኤፒሶድ ስታዩ ምናልባት ወይ ሊደብራት ይችላል ወይ ላይደብራት ይችላል፣ አላቅም። ለእኔ ግን እንደ ቪወር እንደ ተመልካች በጣም ነው ይደበረኝ ማለት ነው። like what the hell like you know you need to chill ብዬ ነው ያሰብኩት። እና በጣም ነው የምወዳቸው፣ በጣም ነው ማደንቃቸው፣ ይመቹኛል። I'm still gonna be watching their podcast። ግን ይሄ በተለይ እኔ ትሪገር ያደረገኝ የዚችን የፊዮሬላ ታዳጊ ልጅ ህይወት እልፈት በኋላ ስለሆነ ይመስለኛል ትሪገር ያደረገኝ። በቃ በጣም ደበረኝ ማለት ነው። ሳተርዴይ ይሄንን ኤፒሶድ እያየሁት እንደዚህ ጆክ ሲያደርግ እንዴ what the hell come on now ብዬ አልኩኝ። እና ማለት የምፈልገው ምን እንደሆነ ታውቃላችሁ ጋይስ? የቅርብ ጓደኞቻችሁ ቢሆኑ ራሱ ስለ እንደዚህ አይነት ነገር ካመንት ስታደርጉ አብረዋችሁ ቢስቁ ራሱ you know ወይ ደግሞ maybe they will brush it off። ገባችሁ? behind closed door ግን ምን እንደሚሰማቸው መገመት መቻል አለባችሁ። I'm telling you guys ማለት ነው። it could be as serious as በቃ የሆነ ስታክ አድርጎ few days ምናምን የሆነ ድብርት ውስጥ ሊከታቸው የሚችል ነገር ሁላ ሊሆን ይችላል። ለእናንተ እኮ በቃ it's just a joke, it's just some funny you know you're just effing around ምናምን it's not that serious። ግን ለዛ ሰው ምን ያህል ሊሰማው እንደሚችል ጀስት መገመት መቻል አለብን። እና ኦኬ ደግሞ በቃ ባንቀልድስ እንደዚህ አይነት ነገር አይደለ? ሌላ ብዙ መቀለድ የሚችል ነገር እያለ ዋይ አይደለ? እና እኔ በጣም ስለደበረኝ እሱ ነው ማለት የምፈልገው። እድል you're very beautiful, you are it girl, listen ያ ይሄን ነው ማለት የምፈልገው። ጓደኛ ለጓደኛ ልታጣይ ምናምን እንዳትሉኝ እዚህ ጋር መታችሁ። I don't care
የተሰማኝን ነገር ነው መናገር የምፈልገው። ለእነሱም በጣም ነው የምወዳቸው፣ በጣም ነው የማደንቃቸው፣ ይመቹኛል፣ አሪፍ ናቸው። ይቺ ነገር ግን መስተካከል አለባት። ሙቪንግ ፎርዋርድ እኔ እንዳውም የገረመኝ ማሂ በጣም ብዙ ጊዜ አይቻታለው እንዴት ሰዎችን እንደምትረዳ። እንዳውም ለእነሱ ራሱ ለቤኪና ለዚህ ዮናስ ኤክስፕሌን እንዴት እንደምታደርግላቸው ብዙ ጊዜ አንዳንድ ነገሮችን ሳይገባቸው ሲቀር ምናምን ለማስረዳት ፍሮም ዲፍረንት ፐርስፔክቲቭ ምናምን አይቻለው ማለት ነው። እና በጣም አሜዚንግ ናት። ይሄ ጆክ ላይ ግን አይ ዶንት ኖ ወይ ሼም ይዟት ይሁን ወይ ያን ያህል ብዙ ፕሮሰስ አላደረገችውም ይሁን እንዴት ጀስት ሺ ላፍድ ኢት ኦፍ ምንም ቼክ ሳታረጋቸው ምናምን፣ ወይ ደግሞ እንግዲህ ወይ ቢሃይንድ ካሜራስ ቼክ አርጋቸውም ሊሆን ይችላል፣ ቼክ አርጋው ሊሆን ይችላል። አይ ቲንክ እሱ ዮናስ ነው መሰለኝ የቀለደው፣ ስለዛ አላቅም። ኤኒዌይዝ ሊሆን ይችላል። እንዳውም እሷ ነበረች የገረመችኝ how come she didn't say anything ብዬ ያልኩት ማለት ነው። እና ያንን ነው ማለት የምፈልገው። this is I don't want to make it like always like I always say በጣም ሲሪየስ መሆን አልፈልግም፣ ግን this is a serious topic that we need to discuss as a society and do better ብዬ ነው ማስበው። by the way ይሄን ስል guys እኔ በጣም ፐርፌክት ሆኜ እንደዚህ አይነት ስህተቶችን ማልሰራ ማልናገር ምናምን እንዳይመስላችሁ ማለት ነው። እኔ ራሴ especially I'm telling you guys ማለት ነው ከፊዮሬላ ዜና በኋላ ነው በቃ እንደዚህ ስናፕ አርጌ ይሄን ነገር ሲሪየስሊ ማየት ሲሪየስሊ ከንሲደር ማድረግ የጀመርኩት ማለት ነው። በጣም በቃ ስለምናገራቸው ነገሮች ስለምሰጠው አስተያየት ምናምን በጣም መጠንቀቅ የጀመርኩት ከሷ በኋላ ነው። እና I'm pretty sure እኔ ራሴ ሳላስበው ሜቢ በጣም የቅርቤ ብዬ ለማስበው ወይ ቤተሰቤ ወይ ጓደኛዬ ምናምን ምናልባት የሆነ አይነት ኮሜንት ተናግሬ ሊሆን ይችላል። if I ever say that to you, please accept my apology. I apologize whoever you are if I ever said anything that makes you feel a type of way. የሆነ የተናገርኩት የሚያስቀየማችሁ ነገር እንትን ካለ that was never my intention and I apologize. We all are beautiful. ሁሉም ሰው ማለት ነው በየራሱ አይነትና መልክ ቆንጆ ነው። we all are like God's creature. ሁላችንም የተፈጠርነው ፐርፌክት ሆነን ነው። በቃ ምንም ይሄ እንትን ሚል አይደለም። you get what I'm saying? እና ያንን ነው ማለት የምፈልገው። ብዙ እንዳልንዛዛባችሁ የዛሬን ኤፒሶድ በዛ ነው መጨረስ የምፈልገው። ወቸው ግዶችዬ እንዳትቀየሙኝ፣ በጣም ነው ወዳችሁ ማደንቃችሁ። ይሄን ቪዲዮ ደግሞ ካዩት በጣም ነው ደስ የሚለኝ። አድርሱልኝ፣ ለገሌ አድርሱልኝ እያሉ እንደሚሰሩት ማለት ነው ቲክቶክ ላይ። just joking. Anyways, I just want to finish this episode by saying thank you so much for watching. በጣም አመሰግናለሁ እያያችሁኝ ስለሆናችሁ። ዛሬ እንዳውም ባለፈው ኤፒሶድ ላይ እንደተናገርኩት ስቶሪዎች ነበሩኝ በጣም ከእናንተ ጋር ሼር ላደርጋቸው የምፈልገው እና እንግዲህ ያው ዛሬም ሰዓት ስላልበቃ ለኔክስት ኤፒሶድ ሆፕፉሊ አሸጋግራቸዋለሁ። በተረፈ ደግሞ ረመዳንን ለምትጾሙ ሰዎች ረመዳን ሙባረክ። keep me in your prayers, remember me in your prayers. ፋሲካንም ለምትጾሙ መልካም ጾም ይሁንላችሁ። ፕሊዝ ሰብስክራይብ አርጉ፣ ኮሜንት አርጉ፣ ኢንጌጅ አርጉ ፕሊዝ። ጥያቄዎችም ካላችሁ ጻፉልኝ፣ ላይክ አርጉ። እና keep watching, it's gonna get better and better. Peace.